ማግስት ሚዲያ። ሰላም ጤና ይስጥልን። የተወደዳችሁ የማግስት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ዜጎች ለብልጽግና ፓርቲ ማጠናከሪያ መዋጮ በግዳጅ አዋጡ እየተባሉ ነው። በትግራይ ክልል በተፈጠረ ግጭት በሰዎች ላይ ጉዳት መድረሱ ተሰምቷል። በሌላ በኩል ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ብለዋል። የአውሮፓ ህብረት በአማራ ክልል በመንግስትና በፋኖ መካከል እየተደረገ የሚገኘው ጦርነት እንዲቆም ጥረት እያደረገ መሆኑን አስታወቀ። ዜናዎቹን በዝርዝር ማግስት ሚዲያ። ገዢው የብልጽግና ፓርቲ የድርጅቱ አባል ካልሆኑና በተለያዩ የመንግስት ተቋማት ጉዳያቸውን ለማስፈጸም ከሚንቀሳቀሱ ዜጎች በውድም ሆነ በግድ የፓርቲ ማጠናከሪያ ገንዘብ እንዲያዋጡ እያደረገ መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስታውቋል። ኢዜማ ይህንኑ በጠራራ ፀሐይ ዝርፊያ ሲል የገለጸውን ድርጊት አስመልክቶ ባወጣው መግለጫ መዋጮው ብልጽግና ፓርቲ ባለፈው ጥር ባካሄደው ጠቅላላ ጉባኤ ካሳለፋቸው ውሳኔዎች አንዱ የሆነውን ፓርቲውን ማጠናከር የሚል ውሳኔ ተከትሎ መሆኑን ገልጿል። ይህንን ውሳኔ መሰረት በማድረግ በተለያዩ የመንግስት ተቋማት ጉዳያቸውን ለማስፈጸም የሚንቀሳቀሱ ዜጎች በውድም ሆነ በግድ የፓርቲ ማጠናከሪያ ገንዘብ እንዲያዋጡ እየተደረገ እንደሆነ ካሰባሰብናቸው መረጃዎች ለማወቅ ችያለሁ ብሏል። ዜጎች ይወክሉናል የሚሏቸውን የፖለቲካ ፓርቲዎች ያለምንም ፍርሃት መደገፍ እንዳለባቸው የሚያምን ቢሆንም አገልግሎት ለማግኘት በሚሄዱባቸው የመንግስት ተቋማት ይህን ተግባር መፈጸም ግን በፍጹም ህገወጥ ተግባር ነው ብሏል። ብልጽግና ፓርቲ 17 ሚሊዮን አባላት አሉኝ ማለቱን ያስታወሰው ኢዜማ መዋጮውን አሉኝ ከሚላቸው አባላት ማሰባሰብ ሲገባው አባል ካልሆኑ ዜጎች በመንግስት ተቋማት አገልግሎት ጋር ተያይዞ መዋጮ ማሰባሰብ ምንም አይነት የህግም ሆነ የሞራል መሰረት እንደሌለው ገልጿል። ፓርቲው አክሎም አሁን ላይ በሚስተዋለው ፓርቲና መንግስት በተቀላቀለበት በዚህ መንገድ የምንጓዝ ከሆነ በሀገራችን ነፃና ፍትሃዊ ምርጫ ይደረጋል ብሎ ማሰብ ዘበት እንደሚሆንም ነው ያመለከተው። የኢትዮጵያ ብሔራዊ ምርጫ ቦርድም ይህን ተከትሎ ትኩረት ሰጥቶ በማጣራት በመንግስት ተቋማት ከአገልግሎት ጋር ተያይዞ የሚሰበሰብ የብልጽግና ፓርቲ ማጠናከሪያ ገንዘብ ማሰባሰብ በአስቸኳይ እንዲቆምና ፓርቲው ላይ የወሰደውን የእርምት እርምጃ ለህዝቡ በግልጽ እንዲያሳውቅ ጠይቋል። በትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳና በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን መካከል በተፈጠረ ግጭት በሰዎች ላይ ጉዳት መድረሱ ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ 3 የትግራይ ሰራዊት ከፍተኛ አዛዦችን ማገዳቸው ከተሰማ በኋላ በሁለቱ አካላት መካከል ያለው ፍጥጫ ተካሯል። ፕሬዝዳንቱ አቶ ጌታቸው ረዳ በፊርማቸው በጻፉት ደብዳቤ ከትጥቅ ትግሉ ጀምሮ ከፌዴራል መንግስት ጋር የነበረው ጦርነት ትልቅ ሚና የነበራቸው ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ እንዲሁም ብርጋዴር ጀነራል ምግበ ኃይለ ለጊዜው ታግደዋል። ሶስቱ ከፍተኛ የሰራዊት አዛዦች የታገዱት ከመንግስት ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆመም በሚል ነው። ለወራት በገለልተኝነት ቆመው የነበሩትና አሁን ላይ የታገዱት 3ቱ የሰራዊት አዛዦችን ጨምሮ በርካታ ከፍተኛ ወታደራዊ አዛዦች ድጋፋቸውን በደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ሲገልጹና በጊዜ አስተዳደሩ ላይ ለውጥ እንዲደረግ ሲጠይቁ እንደነበር ከክልሉ የወጡ ዘገባዎች አመልክተዋል። በሌላ በኩል ይህንኑ የአዛዦችን ከስራ መታገድ የትግራይ ሰላምና ጸጥታ ቢሮ እንደማይቀበል አስታውቋል። ቢሮው ባወጣው መግለጫ የፕሬዝዳንቱ እርምጃ የተቋማችንን አሰራር ያልተከተለ ያልሾመውን የሚያወርድና የተናጠል እርምጃ በመሆኑ ተቀባይነት የለውም ብሏል። በዶክተር ደብረጽዮን የሚመራው የህወሓት ክንፍ በበኩሉ የእግድ እርምጃው የትግራይ ሰራዊትን የማፍረስ አሻጥር አካል ነው ሲል ገልጾታል። ይህ በእንዲህ እንዳለ በዶክተር ደብረጽዮን የሚመራው ቡድን አዲግራት ከተማ መቆጣጠሩን በይፋ የፌስቡክ ገጹ ያስታወቀ ሲሆን የከተማዋ ነዋሪዎች የታጠቁ ኃይሎች ከተማዋን እንደተቆጣጠሩ ተናግረዋል። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው የክልሉን አስተዳደር በእጃቸው ለማስገባት የወሰኑ ወታደራዊ መኮንኖች ድርጊት ክልሉን ወደ አላስፈላጊ ሁኔታ እያስገባው ከመሆኑም በላይ እንቅስቃሴውን የሚቃወሙ ዜጎችንም በዘፈቀደ እየገደሉ መሆኑን ገልጸዋል። የተወሰኑ የህወሓት አመራሮችን ወደ ስልጣን ለማምጣት የሚደረግ ነው ባሉት በዚህ የሰራዊት አመራሮች እንቅስቃሴ
እንቅስቃሴ ምክንያት በአዲጉደምና በመቀሌ ንጹሃን ዜጎች ሰለባ መሆናቸውን አስታውቀው የፌዴራሉ መንግስት እገዛ እንዲያደርግ ጠይቀዋል። የፕሪቶሪያ ስምምነት ባለድርሻ አካላት ይህ በክልሉ ያለው እንቅስቃሴ ወደ ለየለት ጦርነት ከመሸጋገሩ በፊት መቆጣጠር እንዲቻል እንዲያደርጉ አሳስበዋል። ፕሬዝዳንቱ በስም ያልጠቀሱት የውጭ ኃይል ሁኔታውን በመጠቀም ክልሉን ወደ ቀውስ ለማስገባት እየሰራ መሆኑን ለማመን በቂ ምክንያቶች አሉ ብለዋል። ከቅርብ ጊዜ ወዲህ ገለልተኛ ሆነው የቆዩትን የሰራዊት አመራሮች ድጋፍ ያገኘው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ምንም አይነት ፖለቲካዊ እንቅስቃሴ እንዳያደርግ በኢትዮጵያ ብሔራዊ ምርጫ ቦርድ መታገዱ የሚታወስ ሲሆን የፌዴራል መንግስት በሰሞነኛው የክልሉ ሁኔታ ዙሪያ እስካሁን ያለው ነገር የለም። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የዲሞክራሲያዊ ካቢኔ ጉዳዮች ሴክሬታሪያት ጀነራል ጻድቃን ገብረተንሳይ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ብለዋል። ጀነራሉ በአፍሪካ ሪፖርት መጽሔት ላይ ባወጡት ጽሑፍ የሰለጠንና ልምድ ያለው ሰራዊት ያለባት ትግራይ ቀጠናውን ጭምር ያተራምሳል ባሉት በዚህ ጦርነት የሂደቱም ውጤት ማዕከል ነች ብለዋል። በትግራይ አመራሮች መካከል ያለውን ክፍፍል በመጥቀስ ከቀደምና ካሁን ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በሁለቱ ሀገራት መካከል ጦርነት አይቀሬ መሆኑን የገለጹት ጀነራል ጻድቃን የጦርነቱ የመጨረሻ ዝግጅት እየተደረገ መሆኑን ጠቁመዋል። ከነጻነት ማግስት ጀምሮ የኤርትራን መንግስት ጠባጫሪ ባህሪ እንደተመለከቱ በማስታወስ በኢሳያስ አፈወርቂ የምትመራው ሀገር የጎረቤት ሀገራትን ወቅታዊ ሁኔታ ለዚሁ የመጠቀም አካሄድ ይከተላል ብለዋል። የተከፈለው የህወሓት አመራሮችና ወታደራዊ መኮንኖችም ካለፈና ካሁን ጥፋተኝነታቸው ተጠያቂነት ለማምለጥ ሲሉ በጠቅላይ ሚኒስትር አብይ አህመድ የሚመራውን የፌዴራል መንግስት ከኢሳያስ አፈወርቂ ጋር አብረው ለማፍረስ እንችላለን ብለው እየተንቀሳቀሱ መሆኑን በዚሁ ጽሑፍ ገልጸዋል። እነዚሁ አመራሮች በሰሜን ኢትዮጵያ ጦርነት ወቅት በትግራይ ህዝብ ላይ የጦር ወንጀልና እልቂት ከፈጸመው የኤርትራ መንግስት ጋር በማበር አገራዊ ለውጥን በመቃወም ላለፉት 30 ዓመታት የነበረውን ስርዓት እንዲቀጥል ፍላጎት አላቸው ብለዋል። ይህ ባለበት ሁኔታ ለትግራይ ክልል ፖለቲካዊ አቋም ሰላምን መጠበቅና የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር መስራት መሆኑን አጽንኦት ሰጥተው አመልክተዋል። ጀነራል ጻድቃን አክለውም በኢትዮጵያና በኤርትራ መካከል የሚደረግ ጦርነት መንግስታቱ አጭርና ወሳኝ ነው ብለው ለማሳመን ቢሞክሩ እንኳን አውዳሚና የተራዘመ እንደሚሆን አሳስበዋል። የኢትዮጵያ መንግስትና የዓለም አቀፉ ማህበረሰብ የሰላም ስምምነቱ እንዲተገበር በማድረግና በዚህ በ11ኛው ሰዓት ጣልቃ በመግባት ጦርነቱን የማስቀረት ኃላፊነት እንዳለባቸውም ጠይቀዋል። የአውሮፓ ህብረት በአማራ ክልል በመንግስትና በፋኖ መካከል እየተደረገ የሚገኘው ጦርነት እንዲቆም እየጣረ መሆኑን አስታወቀ። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፎርም የህብረቱንና የኢትዮጵያን ግንኙነት 50ኛ ዓመት በማስመልከት ለጋዜጠኞች መግለጫ በሰጡበት ወቅት ህብረቱ ጦርነት እንዲቆምና ሁሉም ወገኖች ወደ ድርድር እንዲመጡ በሁሉም የግንኙነት መንገዶች ጥረት እያደረገ መሆኑን ተናግረዋል። ጦርነት ለየትኛውም ጥያቄ መልስ አይሆንም ያሉት አምባሳደሯ ህብረቱ ሁሌም ሰላም እንዲሰፍን መልእክት ማስተላለፍ እንዳላቆመ ጠቅሰዋል። በሌላ በኩል የአውሮፓ ህብረት ኢትዮጵያ እየተገበረች የምትገኘውን አገር በቀል የኢኮኖሚ ማሻሻያ እንደሚደግፍም ገልጸዋል። ይሁንና ማሻሻያው በትክክለኛው መንገድ ላይ መሆኑን የሚያሳየው የውጭ ኢንቨስተሮች ወደ ኢትዮጵያ መምጣት ነው ብለዋል። በመሆኑም ኢንቨስተሮች እንዲመጡና ማሻሻያው ስኬታማ እንዲሆን ሰላም ማስፈንና የህግ የበላይነት ማስከበር እንዲሁም ሐሳብን የመግለጽ ነጻነት መከበር በጣም አስፈላጊ መሆናቸውን ተናግረዋል። የአውሮፓ ህብረት በአሁኑ ወቅት የሽግግር ፍትህ ሂደትን፣ የሀገራዊ ምክክርን እንዲሁም የቀድሞ ተዋጊዎችን ወደ ማህበረሰቡ የመቀላቀል ተግባራትን በገንዘብ እየደገፈ እንደሚገኝ አምባሳደር ሶፊ ተናግረዋል። የተወደዳችሁ የማግስት ሚዲያ ቤተሰቦች የዛሬው መረጃ ይህን ይመስል ነበር። ሰላም። August Media.